ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ቶል ነኝ። ወደ ሰዓቱ አበይት መረጃዎች ስናልፍ ዕውቁ የፈረንሳዩ ሚዲያ አፍሪካ ኢንተለጀንስ ጀነራል ታደሰ ወረደ መታገታቸውን ዘገበ። አንድ ወር ለሚሆን ጊዜ ከአደባባይ የጠፉት ጀነራል ታደሰ መታገታቸውን የፈረንሳዩ ጋዜጣ ይፋ አድርጓል። ጀነራሉ ወደ አዲስ አበባ እንዳይጓዙና ለፌደራል መንግስት ባለስልጣናት ጋር እንዳይገናኙ በሚል ነው የታገቱትም ሲል አስፍሯል። ህወሓት ከአንድ ወር በፊት ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ጀነራል ታደሰ ወረደ ላይ መፈንቅለ መንግስት ካከናወነ በኋላ ጀነራሉ ጠፍተው መክረማቸው ይታወቃል። ከዚህ የመፈንቅለ አስተዳደር በኋላ በአደባባይ ያልታዩት ጀነራል ታደሰ የጠፉ በሚልም ብዙዎች ሲነጋገሩ ሰንብተዋል። ለዚህ ጥያቄ መልስ የሚሆን መረጃ ነው ዛሬ አፍሪካ ኢንተለጀንስ ይፋ ያደረገው። የፈረንሳይ ጋዜጣ አፍሪካ ኢንተለጀንስ የመረጃ ምንጮችን ዋቢ አድርጎ ባሰፈረው ዘገባ ጀነራል ታደሰ ወረደ ከመቀሌ እንዳይወጡና እንዳይንቀሳቀሱ ታግተው እንደሚገኙ አረጋግጫለሁ ብለዋል። ጀነራሉ ወደ አዲስ አበባ እንዳይጓዙ በዚያም ከፌደራል ባለስልጣናት ጋር እንዳይገናኙ በሚል በህወሓት ቁጥጥር ስር ናቸው ሲል አስነብበዋል። ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና በአቶ ጌታቸው ረዳ አሰባሳቢነት ባለፈው ሳምንት በአዲስ አበባ ምክር ቤት መመስረቱን ተከትሎ እንደሆነም አስነብበዋል። የነ ጀነራል ጻድቃን የአዲስ አበባው አዲስ ምክር ቤት ህወሓትን በአጭር ጊዜ ውስጥ አስወግዶ ክልሉን ለመቆጣጠር እቅድ እንዳለው ጀነራል ጻድቃንም አቶ ጌታቸውን መናገራቸው ይታወሳል። በመሆኑም ጀነራል ታደሰ ወደ አዲስ አበባ ኮብልለው ከአዲሱ ምክር ቤት ጋር እንዳይቀላቀሉ በምክንያት ነው ህወሓት ጀነራሉን የቁም እስረኛ ያደረጋቸው ብሏል የአፍሪካን ኢንተለጀንስ ዘገባ። ምክንያቱም ጀነራሉ ብዙ ምስጢር የሚያውቁና ህወሓትን አደጋ ላይ ሊጥሉ የሚችሉ ሰው በመሆናቸው ነው ሲልም አክለዋል። ተመልካቾቻችን አድማጮቻችን እንግዲህ የአፍሪካ ኢንተለጀንስ እንደሰማችሁት ላለፉት አንድ ወር አንዴ ታስረዋል፣ አንዴ የተለያየ ነገር ሆኗል፣ አንዴ ቤታቸው ናቸው የተባለ የጠፉትን የጀነራል ታደሰን ጉዳይ ታማኝ ምንጮችን ዋቢ አድርጌ ማለት ይህን ምስጢር አካፍሯል ማለት ነው። ጀነራል ታደሰ ካሁን በፊት እንደነገርኩት ወይም እንደምታውቁት ጠቅላይ ሚኒስትር አብይ አህመድ የሾማቸው ጌታቸው ረዳ በተነሱ ጊዜ ማለት ነው። ነገር ግን የቁም እስረኛ ሆነዋል ነው ማንም እየደረሰላቸው የለም። ተመልካቾቻችን በተለይ በሰሜኑ በኩል ያለው ነገር አንድ ፊሽካ ብቻ ይቀረዋል እየተባለ ነው በአሁኑ ሰዓት ላይ ሊፈነዳ ማለት ነው። ህወሓት አጠቃላይ ክልሉን እየተቆጣጠረ ይመስላል። ይህ ደግሞ በብልጽግና በኩል እንደ ሽንፈት እየታየባቸው ስለሆነ ነገሩ ምንም ላያደርጉ አይችሉም። ከፍተኛ ብስጭታቸውን በመግለጽ ላይ ይገኛሉ። ጀነራሎቹ ሳይቀር በአደባባይም በተለያየ መንገድ ማለት ነው። ጀነራል ታደሰ የሆነ ሆኖ በህወሓት የቁም እስረኛ መሆናቸው በአፍሪካ ኢንተለጀንስ ተረጋግጧል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ ዘርፍ አማካሪ ሚኒስትር የሆኑት ዲያቆን ዳንኤል ክብረት ከፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢነታቸው በይፋ መነሳታቸውን አሁን መሰረት ሚዲያ ዘግቧል። ኃላፊው ከዚህ የቦርድ ሰብሳቢነታቸው የተነሱት በተቋም ውስጥ እንደታሰበው አዲስ የሪፎርም ለውጥ ማምጣት ባለመቻላቸው መሆኑን አንዳንዶች ሲጠቅሱ፣ ሌሎች ደግሞ ምክንያቱ በቅርቡ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በቦርድ ሰብሳቢነት በመሾማቸው ነው ይላሉ ብለዋል ሚዲያው። በፋና ሚዲያ ኮርፖሬሽን የቦርድ ሰብሳቢነት ስፍራ በምትካቸው የኮሚኒኬሽን ሚኒስትሯ ወይዘሮ እናትዓለም መለስ ተተክተዋል። ይህ አመራር ለውጥ የመንግስትና የፓርቲ ሚዲያ ተቋማት ከፍተኛ መዋቅራዊና አስተዳደራዊ ፈተናዎች እያስተናገዱ ባለበት ወቅት የተደረገ ነው ተብለዋል። ከአንድ ዓመት በፊት አንጋፋዎቹ የመንግስትና የገዢው ፓርቲ ልሳን የሆኑት ፋናና ዋልታ ሚዲያ መዋሃዳቸውን ተከትሎ በፋና ሚዲያ ኮርፖሬሽን በቦርድ ሰብሳቢነት ተሹመው የነበሩት ዳንኤል ክብረት በተቋሙ ቆይታቸው ከፍተኛ ውዝግብ አስነስተው እንደነበረ ሚዲያው አውስቷል። የኦሮሚያ ክልል ከአዲስ አበባ ስለሚያገኘው ልዩ ጥቅም በተመለከተ ግልጽ ውይይት መጀመሩን ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች አቤቤ ለቢቢሲ ኦሮምኛ በሰጡት ቃለ ምልልስ ይህን ጉዳይ መናገራቸውን ተመልክተነዋል። ከዚህ ቀደም ክልሉ ከአዲስ አበባ ስለሚያገኘው ልዩ ጥቅም የተቀመጠ ግልጽ ነገር አለመኖሩን ነው ከንቲባዋ የተናገሩት። የኦሮሚያ ክልል አሁን ከአዲስ አበባ ልዩ ጥቅም ማግኘት አለበት የሚለው ጉዳይ አጨቃጫቂ ቢሆንም ጥቅም እንዲያገኝ ግን ሰፊ ውይይት እየተካሄደ ነው ብለዋል። እንዳደመጣችሁት ወይዘሮ አዳነችን የገለጹት ከቢቢሲ ኦሮምኛ ጋር ባደረጉት ቃለ ምልልስ ነው። ያው እንደሚታወቀው የእኛ ባለስልጣኖች በአሁኑ ሰዓት ላይ በአማርኛና በኦሮምኛ ቋንቋ የሚናገሩት ንግግር የተለያየ ነው። በአማርኛ ኢትዮጵያዊ፣ በኦሮምኛ ደግሞ የኦሮሞ መብትና ጥቅም አስጠባቂ ሆነው ነው የሚታዩት። ይህን ስንል ኦህዴድ ብልጽግናዎች ከራሳቸው ቤተሰቦች ከዘመዶቻቸውና ከፖለቲካ ደጋፊዎቻቸው አልፈው ለኦሮሞ ሕዝብ ጠቅመውታል እያልን አይደለም።
በበርካታ የኦሮሚያ ክልል አካባቢዎች ህዝቡ እያነሳ ያለው ምሬትና እየተደረገ ያለው የነጻነት ትግል ኦህዴድ ብልጽግና ከራሱ ስልጣንና ጥቅም አልፎ ለማንም እንደማይበጅ በቂ ማረጋገጫ ነው። ሆኖም ለኦሮሞ ህዝብ ምንም ረብ የሌላቸው በተቃራኒው ህዝብ የሚቆሰቁሱ ከፋፋይ የፖለቲካ አጀንዳዎችን በማንሳት ራሱን በኦሮሞ ህዝብ ውስጥ ለመደበቅ በኦሮምኛ ቋንቋ በሚያሰራጯቸው መረጃዎች ኦሮሚያ ከአዲስ አበባ ስለምታገኘው ጥቅም ውይይት ጀምረናል ይሉናል። ብዙዎች ቤተ መንግስት ገብተው ስልጣን መያዛቸውንም ያላመኑ የአራት ኪሎ ሽፍቶች የሚሏቸው ለዚህ ነው። ይህ ቤት ያንተ ቤት ነው ብለው መስኮቱ የኔ ነው፣ በሩ የኔ ነው፣ መቀርቀሪያውም የኔ ነው እያለ ጭንቀትና ትርምስ የሚፈጥርን አካል ምን ትለዋለህ የሚሉ አስተያየት ሰጪዎች ኦህዴድም አገር ምራ ተብሎ ተሰጥቶት አዲስ አበባ የኔ፣ አዳማም የኔ፣ ሸገርም የኔ፣ ፊንፊኔም የኔ፣ ያም የኔ፣ ይሄኛውም የኔ ከሚል ጠባብ እሳቤ መውጣት እንደተሳነው 8 ዓመታት መቆጠራቸውን ያወሳሉ። ለዚህም ነው ታዋቂውና ዝነኛው ዘኢኮኖሚስት መጽሔት ሳይቀር ትናንት ይዞት በወጣው በዚህ እትሙ እንደምታዩት አብይ አህመድ የኢትዮጵያን መሪ ለመምሰል ቢሞክርም በተግባር ግን የአንድ ብሔር መሪ ነው ብሎ ማስረጃዎችን በመጥቀስ የጻፈው። በነገራችን ላይ ዘኢኮኖሚስት በጣም ሰፊ ዘገባ ነው ተመልካቾቻችን ይዞ ወጣው። ምንጭ ደግሞ ያደረገው እዛ ኦሮሚያ ውስጥ ያሉ የፖለቲካ አመራሮች ናቸው። ስማቸውን ያልጠቀሰ ዘኢኮኖሚስት እንደምታውቁት በዓለም አቀፍ ደረጃ ተነባቢና ታዋቂ ነው። አብይ የኢትዮጵያ መሪ ለመሆን ይሞክራሉ ሲናገሩ ነው ሲሉ ልክ ሰሞኑን አሁን ወይዘሮ አዳነች በምርጫ ህዝቡን እየሰበሰቡ እድል ከሰጣችሁ ኢትዮጵያንን በኩልነት እንደሚሉ ማለት ነው። ነገር ግን በብሔራቸው በራሳቸው ቋንቋ ሲናገሩ ደግሞ ሌላ መልክ አላቸው። እንደውም ዘኢኮኖሚስት ያለውን እኔ አልጋራውም። በእርግጥ እሱ ያለውን ዘኢኮኖሚስት በግልጽ ነው። አብይ የኢትዮጵያ መሪ ነው ቢሉ እንደምታዩት እንደምታነቡት አብይ የኢትዮጵያ መሪ አይደሉም፣ ኦሮሞን ፌቨር እያደረጉ ነው ይሏቸዋል በርካቶች አምናሉ ብሎ ነው የጻፈው። እኔ ግን ኦሮሞ ሰፊ ስለሆነ ኦሮሞ ሰፊ ሀገር ስለሆነ አብይ የኦሮሞን መሪ አይደሉም ነው። አብይ እየጠቀሙ ያሉት የኦሮሞን ህዝብ አይደለም ብዬ ነው ማለት። ቅድም እንዳልኳችሁ ብዙ የመብት ጥያቄ ብዙ ሮሮ ያለበት ክልል ነው ኦሮሚያ ክልል። ስለዚህ ዘኢኮኖሚስት ይሄንን ሊያስተካክል ይገባል። ኦሮሞ ሳይሆን አብይ የኦህዴድ አባላትን የራሳቸውን ዘመዶችና ደጋፊዎቻቸው ነው ፌቨር እያደረጉ ያሉት። ምክንያቱም የኦሮሞ ህዝብ ብዙ ሚሊዮን ነው፣ እንደሌላው ኢትዮጵያዊ እያለቀሰ ያለ ነው። ግን ዘኢኮኖሚስት እንደዛ ብሎ ነው የጻፈባቸው እንደምትመለከቱ። ይሄ ደግሞ የሆነው ከምን አኳያ ነው? ቅድም እንዳልኳቸው ልክ እና አዳነች አቤቤ እንደሚያደርጉት እና አብይ እንደሚያደርጉት በአማርኛ ሲናገሩ ኢትዮጵያ ሱሴ አትፈርስም እናት ሀገራችን ምናምን ይላሉ። በኦሮምኛ ሲናገሩ ደግሞ የብሔር መብት የአንድ ብሔር አስጠባቂ መስለው በኦሮሞ ህዝብ ውስጥ ለመደበቅ ይሞክራሉ። በዛ ምክንያት ነው ዘኢኮኖሚስት ያላቸው። ነገር ግን ለሁለቱም የሚሆኑ አይደሉምና ወይዘሮ አዳነችም እኔ ከአሁን በኋላ ምን ጥቅም ሊያደርጉ አዲስ አበባ እንግዲህ የቀራቸው ነገር የለም። ሸገር ብለው መስርተው ሁሉ መሬቱን ወስደውታል። ይህን ሁሉ ካደረጉ በኋላ አዲስ አበባ ላይ የምርጫ ቅስቀሳ ሲያደርጉ አይዞን አዲስ አበቤ ምናምን ብለው ልክ ኢትዮጵያ የመሰሉ መጡና ቢቢሲ ኦሮምኛ ላይ ገና ኦሮሚያ ከአዲስ አበባ ጥቅም ታገኛለች ይላሉ። የአዲስ አበባ በማይሰማው ቋንቋ ማለት እንዲህ አይነት አመራሮች ናቸው ያሉት። ከዚህ ከዘር እሳቤ እስካልወጣ ድረስ በጣም አስቀያሚ ነገር ነው እያለ ያለ ተመልካቾቻችን እየሆነ ያለው ለማለት ነውና በቢቢሲ ኦሮምኛ የተናገሩት ነገር በጣም ገርሞኛል። ደግሞ ምን ጥቅም ሊዱ ነው? አዲስ አበባ ምን ቀራቸው ደግሞ? እና ዘኢኮኖሚስትም አብይም በዚህ መልክ ነው የተቻቸው ለማለት ነው ተመልካቾች።